ወደ የትኞቹን ቦታ መያዝ አልመው ነው እየተንቀሳቀሱ ያሉት የሚለውን ነግረናቸዋል። ሳይውል ሳያድር የጮቄ አካባቢ የሚገኘውን ጥብቅ ደን በመድፍ እየደበደቡ ነው የሚገኙት። እንግዲህ በጮቄ መድፍ በህብረተሰቡ ዘንዳ እየተጣለ እየተጨፈጨፈ ማህበረሰቡን ሰብሉንም ቤቱንም እያፈረሰ ያለበት የአብይ አህመድ ወራሪ ቡድን እንግዲህ ተመልከቱት። ይሄ የምታዩት ጉድጓዱ መድፉ የወደቀበት ነው። እንግዲህ አሁን የሜካናይዜሽን ውጊያ የሚካሄደው እንደምታውቁት በደፈጣ ለሚዋጋ የጉሬላ ፋይተር ምናምን መደበኛ የታንክ መድፍ አሰልፈ አይደለም የምትዋጋው። ምክንያቱም በደፈጣ ነው የሚያጠቃ። በመደበኛ የሜካናይዜሽን ውጊያ የለውም። የነ አብይ የነ ብርሃኑ ጁላ ሰራዊት ፈተናው ምንድነው? በፊት ለፊት ሲመጡ በጨበጣ ይገጥማቸዋል፣ ያውቃሉ። በርቀት ይሆኑና ከባድ መሳሪያ ብቻ ማዝነብ ላይ የተመሰረተ ነገር ነው የሚያደርጉት። ይሄ የመዋጋት አቅማቸው ምን ያህል ለዛ ነው በየተራራው ያጨሱታል፣ በየጫካው መድፍና ሞርተር ይወረውራሉ። የአርሶ አደሩን ቀጠና ፍርሃት ይፈጥርልናል፣ ስጋት ይፈጥርልናል ብለው የሚያስቡትን ነገር ሁሉ ነው የሚያደርጉት። አንዱም ነገር በስኬት ሲሄድ አታዩ። አሁን እየተደረገ ባለው ትንቅንቅ ግልጹን እውነቱን እነግራቸዋለን። በጣም በሚያስገርም ሁኔታ ያገዛዙ ሰራዊት ውልቅልቁ እየወጣ ነው። መድፍ የሚወረወረው ለዛ ነው። ሞርታር የሚወረወረው ለዛ ነው። የበላይ ዘለቀ ልጆች በጣም ባስገራሚ ሁኔታ አገዛዙን ውልቅልቁን የሚያወጣ ብርቱ ትግል ላይ ነው ያሉት። መለስ ስንልና እሱን በተመለከተ የምናነሳ ይኖራል። ወደ ቀዳሚ መረጃ እንደው ያገዛዙን ምን ያህል አደገኛነት እንድናየው እንጂ ቀዳሚ የምናደርገው ከዕለት መረጃዎች ውስጥ የምናስቀድማቸውን ይሆናል። በመጀመሪያም አንዳንድ መረጃ እንነግራችሁና በርዕሰ ጉዳዩ ላይ እናተኩራለን። ተያያዥ ናቸው። ከትላንት ወዲያ ስናነሳላቸው የነበሩ ጉዳዮች አሁን ሳይውሉ ሳያድሩ በማስረጃ እየተደገፉ ነው እየመጡ ያሉት እና በዚህም ቀዳሚ የምናደርገው በአዲስ አበባ የአብይ አህመድ አገዛዝ እንደምታውቁት ይሄ የሀገራዊ ምክክር ኮሚሽን ምናምን የሚባል የፖለቲካ ቁማር የሚጫወቱበት ትርኪ ምርኪ ሰብስበዋል በአንድ አዳራሽ ውስጥ። እነዚህ አካላት በከተማው ሲዘዋወሩ የእግዚአብሔር ፍርድ መጥቶ በከተማዋ ላይ እንዳያችሁት ነው። አውቶቡሶች መንሳፈፊያ ክንፍ እስኪያስፈልጋቸው ድረስ ውሃ እያጠለሉ ነው የሚገኙት። የታሰበው ከተማውን ይሄንን ድልብ ካድሬ ምሳ ብልተው ሚሪንዳ ሲያጠጡት በምላሴ ካላጸዳሁት ሲል ነው የዋለው አስፓልቱ። ከዚያ በኋላ የፈጣሪ ፍርድም አለ። ዝናብ አነጋገራቸው። ነገርየው ጎርፍ በጎርፍ ሆነና የጉብኝት ፖለቲካ ምናምን ብለው ሸብረብ በሚሏትን ተዋት። ከዚያ ግን በከተማው በየትኛውም ጥግ ደግሞ እየተዘዋወሩ ምን ወደ ማድረግ ሄዱ? አሁን ምንም ድሃ የማይታይባት ከተማ ማድረግ። እዚህ በረሃብ ምክንያት በጠኔ ምክንያት ከዚህ ቀደም ነግረናችኋል። የሲቪል ሰርቪስ ሰራተኞች፣ መምህራን፣ ሐኪሞችን ሳይቀር የመንግስት ሰራተኞች በአጠቃላይ ኑሯቸውን መቋቋም አቅቷቸው ስራቸውን ሲጨርሱ የመንግስት ሰራተኞች ወደ ተቋማት ሄደው ወደ ሆቴል ሄደው ትራፊ ምግብ ለምነው የሚበሉበት ሁኔታ ተፈጥሮ የህብረተሰቡን ኑሮ ማሻሻል ሳይሆን ትራፊ ምግብ እንዳይሰጣቸው ነበረ ክልከላ ያደርጉት፣ አዋጅ አወጡ። አሁን ደግሞ በከተማዋ ውስጥ ተዘዋውረው እነሱ ያመጧቸው ያተለተሏቸው ሰዎች እነዚህን የተራቡ ወገኖቻችንን እንዳያዩ ለማድረግ አፈሳ በማድረግ በአፈሳ የእናቶች ልጆቻቸውን ይዘው መንገድ ላይ የሚለምኑ እናቶችን እየጠራረጉ በአፈሳ ወደ አንድ ካምፕ ውስጥ እየወሰዱ እያጎሯቸው ነው፣ ከተማ ውስጥ እንዳይታዩ። ይሄ ነው እየተሰራ ያለው። እስኪ እንመልከተው ቪዲዮ። ይሄ ፓትሮሉን እዩት። እዚህ ፓትሮል ላይ እያፈሱ እናቶችን ይጭናሉ፣ ይዘው ይሄዳሉ።
እዛ አንድ ነጭ ፓትሮል ላይ ተመልከቱ። ፓትሮሉ ላይ የሚታዩት እዚህ ፓትሮል ላይ የሚታዩት የምትመለከቱት እናቶች ናቸው። ህፃናት የያዙ የሚመገቡት ነገር አጥተው በረሃብ የሚቀጡ እና መከራቸውን ግን እንዲያዩ የሚያደርጓቸው ነው። ሌላው ሁለተኛው በዛሬ አየት አድርገን ነው ብናልፍ ጠቃሚ የሚሆነው ቀጣዩን ልንመለከተው እንችላለን። ቀጣዩ ደግሞ አሁንም በከተማው ከሰሞኑ በመረጃ ደረጃ ስናነሳ የነበረው አለ። አንዱ በመረጃ ስናነሳ የነበረው እዚህ መርካቶ አካባቢ የሚፈጠረውን ነገር ነው። ተካተካ ያደረግን ለማየት እንሞክራለን። መርካቶ አካባቢ ተራው ደርሶ መርካቶን ሊገለባብጡት ነው የሚል መረጃ አስታውሳለሁ። ለውይይት ፕሮግራም አዘጋጅተን በአንድ የተለየ መረጃ ነገርየውን ሽሜ ነበረ ያነሳው አስታውሳለሁ። ይሄንን መረጃ በደንብ አስታውሳለሁ። እሱ ነበረ አንስቶት የነበረውና መረጃው እንደሚያሳየን መርካቶ አካባቢ ላይ ምን እያደረገ ነው ያገዛዙ ኃይል? 4 ኪሎ ሲደረግ፣ ካሳንችስ ሲደረግ፣ ሌላ ቦታ ሲደረግ አይ ምንም አልሆነም እኛ ጋር አልደረሰም ብሎ ቁጭ ላለ አሁን መርካቶ ከ2 ቀን በፊት ይመስለኛል ቅዳሜ አይ ቲንክ የቅዳሜ ፕሮግራም ላይ ነው ካልተሳሳትኩኝ የተነሳው መረጃው። ዛሬ መርካቶ አገር ያዝልኝ እየተባለ እየተጮኸ ነው ያለው። እስኪ እንያቸው። መርካቶ ሸማ ተራ ዛሬ በህግ አምላክ ምናምን በማለት በመጮህ ገለመሌ እነሱ የሚሰሙ የለም። እንኳን ለህግ ድሮ ነበረ። ይኸውልህ በህግ አምላክ ሲባል ህግ አምላክ አለው ኢትዮጵያ ውስጥ። አሁን ሄደን እንኳን በህግ አምላክ ይኸውልህ የሰው ልጅ የሚቆራርጡ ሰዎች ናቸው። እውነቱን አውቀህ ተዘጋጅ። ምናምን በህግ አምላክ ስላልክ ምህረት የላቸው። እነዚህ ስልጣን የተቆጣጠሩ ሰዎች የነፍሰ ጡር ሆድ ቀደው ህፃን ልጅ አውጥተው ጥለው አማራ ነህና እኛ ምድር ላይ አትቀበልም የሚሉ ናቸው። አምነህ ተቀበል። እውነታው እሱ 110 ሺህ ነው እያልኩ ያለሁት። ግለሰብ አይደለም፣ አባወራ ቤት ነው። በ110 ሺህ ውስጥ በእያንዳንዱ 5 ሰው ቢኖረው ስንት ሺህ ሰው ሊኖር እንደሚችል ከግማሽ ሚሊዮን በላይ ህዝብ ያለበት ማለት ነው። አዲስ አበባ ላይ በዚህ ደረጃ አውጥተው ቤት አፍርሰው አፈናቅለው ሜዳው ላይ ሲጥሉት ዝም ብለህ ስታበቃ ሸማ ተራ የንግድ ቤት የተነካ ብለው ምናምን ብትል ይስቁብሃል። የሚስቁብህ ምን መሰለ? አላየህም ወይ? ትላንትና እንደ ምስል አይታ ለህፃናት ርኅራኄ የላቸውም። እነዚህ ይቃወሙናል ያሏቸውን አባገዳዎች ከእስር ቤት አውጥተው አንበርክከው ረሽነው አባገዳዎቹን እነ ሽመልስ አብዲሳ ረሰኗቸው ሲባል ደግ አረግን የሚሉ ናቸው። እነዚህ በጅምላ ገለው ተገደልን ብሎ ህዝቡ ሲጮህ ሶፍት ስጧቸው፣ ማልቀስ ልማዳቸው ነው፣ ያልቅሱ የሚሉ ናቸው። እነዚህ ሻሸመኔ ላይ ያን ሁላ የንግድ ቤት የኦርቶዶክስ ነው የአማራ ነው እያሉ ሲያፈራርሱ ሲያቃጥሉት የአካባቢው ከንቲባ ቢደውልለት ለሽመልስ አብዲሳ አርፈተኛ ምን አገባ ፕሮጀክታችን ነው ያለው። ሸገር የሚባል ከተማ ሰርተናል ብለው ቅድም እንዳልኩት 110 ሺህ ሰው ካፈናቀሉ በኋላ እንዴት ለህዝብ ከሆነ የምትሰሩት ህዝብ አፈናቅላችሁ ለማን ነው እየሰራችሁ ያላችሁት ሲባሉ እኛ ትልቅ ፕሮጀክት አለን፣ የረጅም ጊዜ ፕሮጀክት አለን፣ ህፃናት ትምህርት ቤት አይሄዱም ምናምን አይሄዱም ሜዳ ላይ ወድቃሉ ብለን ፕሮጀክታችንን ልናጠፍ አንችልም። በፊት ድሃ ናቸው፣ ህገ ወጥ ናቸው። አሁን ግን ቤታቸውን ስላፈረስንባቸው አለ። አየህ የነበሩበት ቤትም ድሃ ናቸው አለ። መጀመሪያም ድሃ ናቸው።
ድህነታቸውን እያወቀ ነው የደሃ ደሃ ለማድረግ ቤታቸውን ያፈረሰው። አየኸው? አገር የሚለማለት መንገድ የሚሰራለት መብራት የሚሰራለት ዱባይ መሄድ የማይችል በዱባይ ፋንታ አዲስ አበባ ላይ ወክ እንዲያደርግ የተፈቀደለት አለ። አዲስ አበባ ያንተ አይደለችም ለቀህ ውጣ የተባለ አለ። አባይን ተሻግረህ አዲስ አበባ መግባት አትችልም ተብሎ የተከለከላል። አንተ ከነዚያ ከተከለከሉትና እንደ ሁለተኛ ዜጋ እንኳን ከማይቆጠሩት ወገን ነህ። አሊዶሮ ላይ 2 ባስ 3 ባስ አማራ አይገባም ተብሎ ሲከለከል መርካቶ ቁጭ ብለህ ንግድህን ብቻ ስትዋጧጥፍ ከነበረ አሁን መተው ጆሮህን በመቀስ ሲበጥሱት እሪ ምናምን ብትል ምን ትርጉም አለው ነው እያልን ያለ።